ሰላም ክቡራትና ክቡራን ተመልካቾቼ ሰላም ብያለሁ። ብርቱካን ፋይፍቶፕ ነኝ። ሰላም ብርቱካን ፋይፍቶፕ ነኝ። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ብያለሁ። ዛሬ ይዤላችሁ የመጣሁት ካሜራው ደግሞ ምንድነው ካሜራው ደግሞ ምን ተቀላቀለበት ነው? ቆይ እስኪ አሁን ሻብዬ ካሜራ አስባለሁ ስለ ዴዚ ነው ይዤላችሁ የምመጣው ዛሬ ስለ ቲክቶከሯ ዴዚ ነው። እንግዲህ ኬዚ ታሞራው ነው የሚሉት አሞራው ይሉታል። እንግዲህ ፋሚሊዎቹ አሞራ ይሉታል። እንግዲህ እሱ የቆንጆ በላላ ነው ማለት ነው። እሱ በመልኩ ኮርቶ ማለት ነው። እናትን ያህል መሳደብ አንቺ ዴዚ የምትበየው ደግሞ ማለት ነው አንቺን ገርፎ ነበር እንደው ማንጠልጠል ማለት እናት እኮ ምንም ብታደርግሽ ማለት ነው እናት ናት። ምን ጊዜም ቆሻሻሽን የምትጠርግልሽ ወርቀትሽን ብትወርቅ የምታነሳሽ እናትሽ ናት። ወንድ ግን ማለት ነው ነገ አንቺ ብትሞች ሌላ ሴት ያገባል። የሆነ ነገር ብታይ አርዶሽ ይሄዳል ማለት ነው። የሆነ ነገር ብታይ ላይሽ ላይ አርዶሽ ነው የሚሄደው ማለት ነው። ዛሬውን ይሄ ደግሞ ጤባሩ ያበጠበት ማለት ነው። መልክ ከንቱ ነው። አንተ መልክ ኖረህም አልኖረህም ያኔ ሁላችንም አፈር ይበላናል። ተዝቺ ምድር በታች ነው። አንድ ነው። ሁላችንም መልክ ያለንም መልክ የሌለንም አንድ ጉድጓድ ውስጥ ነው የምንገባው ማለት ነው። ስለዚህ አንተ ደግሞ እንደዚህ በመልክ ኮርተህ እንደዚህ እናቷን መሳደብ የለብህም። አንተ ወራዳ አንተ ደግሞ ሴት ይወለደህ ነህ እንዴ? አንተ ደግሞ ሴት ወልዶሃል ደግሞ አንተ እንሰማ ማክበር አለባት። አንተ ስላልክ ነው ልጇን የምታከብረው። ይቅርታ መጠየቅ አለባት። አንተ ስላልክ ነው እናት ይቅርታ ልጇን የምትጠይቀው። ወረደ በቃ አንተ አሁን ሰው ነህ እንደው እንደዚህ ነው አበጠብህ ማለት ነው። እንደዚህ የቲክቶክ ግፍት ነው ያሳበጠብህ። ሰርተህ አይደለም እናውቃለን። ቲክቶክ ላይ ከ4 ሰዓት ተሰክታችሁ እየዋላችሁ ማለት ነው። ሰርታችሁ እንደኛ በኩሽና ውስጥ ላባችሁ ጠብ አድርጋችሁ አይደለም የምታገኙት። እኛ የማዳም ቅመሞች ማለት በላባችን ጠብ አድርገን ጨጓራችን ምልት እያደረግን እየሰራን ነው እዚህ ቦታ የደረስነው ማለት ነው። እሺ መስመር እስከምናወጣ ድረስ እንዴት አጥንት እስከምናወጣ ድረስ የምንሰራው እኛው ማለት ነው። እናንተ ቲክቶክ ላይ ትቀመጣላችሁ ወይ ስለ ሃይማኖታችሁ እንትን የሌላችሁ ዝም ብላችሁ የምታስቡት ፖለቲካ በቃ ሀገር ማባላት ሰውን ማባላት ሰው እንደዚህ ነው እያመጣ ቆንጆ ነው ሲሉ እንደው ይብስብሃል መሰለኝ። ቆንጆ አላየሁም እንደ ቡሩኬ ቆንጆ እኮ ይጠፋል። አየ ቆንጆና እንደዛ ይጠፋል። ቡሩኬ ያን የመሰለ ልጅ እንግዲህ ገባ። እኔ ቡሩኬ እንትን ያለው ደቡብ አፍሪካ ያለው ብሩክ ማለት ደቡብ አፍሪካ ውስጥ ያለው ስለዚህ ግልጽ አድርጌ እንዳልወጣ ስሜታዊ ማንም ሰው ቢያየውና ቢሰማው ስሜታዊ ሆነኛል። እኔ እሱ ጀምሮ እስካሁን ድረስ ያለው ፎቶ አለኝና መልክ በመልክ አትኩራት። እሱ የበለጠ ቆንጆ የለው ነበርና ያው መልክ ምንም አይደለም። በሆነ ነገር ባላሰባችሁት ነገር ይጠፋል ማለት ነው። አንተ አሞራው የምትባለው የዴዚ ፍቅረኛ ማለት ነው ስርዓት ይኑርህ፣ ህግጋት ይኑርህ። እውነት ህግጋት ደግሞ እንዳንተ እውነቴን እንምላችሁ ደግሞ አንተ ሰው ነህ እንዴ? እውነትም እናት ልጇን ለአንተ ከሰጣች እውነትም ሞታለች ማለት ነው። እውነት ኢባራም ለእናት ክብር ሳይኖር ልጅቷን ወስደህ ምን ልታረጋት ነው? ለዴዚ ያስበህ ነው። አንተ ዴዚን ብላ አንተ ስላልነርክ እኮ አይደለም ዴዚ የተወለደችው እግዚአብሔር ነው ዴዚን የፈጠራት። እናቷ ናት እስካሁን ደስ ያኖረቻት ደግሞ ማለት ነው። አንተ አይደለም ያኖርካት። አንተ አሁን ትናንትና መተህ በ5 ወር በ6 ወር የሆቴል እጅን አንዷን ስታይ ቀይ ትሆናለህ፣ ጥቁር ስታይ ጥቁር ትሆናለህ፣ ጠይሟን ስታይ ጠይሟን ትሆናለህ። ለአንተ አንተ አሁን ስርዓት ያለኝ ሰው ነኝ ብለህ ደግሞ እናትን በዚህ ልክ ማዋረድ ከባድ ነውር ነው። እውነት በነውር ነገር ነው እየሰራኸው። ፈጣሪ ይቅር ይበል። አንተ ሴት አልወለደችም ደግሞ አንተ ሴት ወልዳለህ። ከወንድ ነው እንዴት ተወለድከው? ከወንድ ነው የተወለደው። ወንድ ነው የወለደው። እንደው ወንድ ነው የወለደው። እንደው እውነቴን ነው የምለው እኔ ወንድ ነው የወለደው። ሴት ልጅማ ሴት የወለደችማ ብትሆን ቢያንስ ሪስፔክት ለእናቷ ይኖርሃል። ልጅ ወዱ እንዴት ሪስፔክት ለእናቷ አይኖርም? ኧረ እንዴት ምን አይነት ጭንቅላት ነው ግን የእናንተ ጭንቅላት ማለት ነው። እንደው አደነዘዛችሁ። ይሄ ቲክቶክ ማለት ነው። ይሄ ቲክቶክ ጊፍት አደነዘዛችሁ። እውነቴን ነው የምለው እኔም በግልጽ ነው የምናገረው። ወዲህ እንደዚህ አልንሸራተትም ማለት ነው። ግልጹን ያየሁትና የሰማሁት የተረዳሁትን እናገራለሁ ማለት ነው። ስለዚህ አንተ ቆንጆ ብትሆንም በቁንጅና ዛሬ ቆንጆ ነኝና ቲክቶክ ነው ደግሞ ቀለማችሁን የሚቀይረው። ቲክቶክ ወንዶችም ሴቶችም ቲክቶክ ላይ በፊልተር ነው የሚወጡ ማለት ነው። ተፊልተር ውጭ አንተ ምን አይነት ሰው እንደምትሆን ማለት ወይ ተኛ ባስካይ ትሆናለህ።
ኤዲተር የሚያደርገው ነገር የለም። ገባ እና ይገባል ብዬ አስባለሁ። ደግሞ ጭንቅላትን ጎርጉሩ ማለት ነው። ጭንቅላትን ማለት ነው። እባክህ እናት ናት ትሳደብ። ልጅን ከወለዱ ልጅን ከወደዱ እስተ ንፍጡ እስተ መረቁ እስተ ቆሻሻው ነው። እናት እንደዛ አንተ በውስጥ እናቷን አንቺ ምንትስ አንቺ ባለጌ አንቺ ደረስ ምናምን እያልክ በውስጥ እናቷ ምንድን ነው የምትሰድባት? ለምንድን ነው እናቲቱ ተወልደ በውስጥ እያወራ ሄድህ? እናቲቷ ለምንድን ነው እንደዚህ የምትሰድባት? አረኛ ምን መስሎ መሰለ እንደዚህ ይኸው አይኔ እንትን ሬሳ መስዬ እንደዚህ የተቀመጥኩት ምን መሰለ ህይወት ነው። በአረብ ሀገር ጎንበስ ቀና ብዬ እየሰራሁ ነገ ሌላ ህይወት ነው ያለኝ። ጥሩ ህይወት አለኝ። ደግሞ ላቢን ጠብ አድርጌ ስለሰራሁ በትንሽ ነገር እግዚአብሔር ይቀይረኛል። ገባ? እናንተ ደግሞ ቲክቶክ ላይ ቁጭ ብላችሁ ጊፍት እየለቀማችሁ ቤታችሁ አይቀየር ወይ ሰው አቀይሩ ወይ ሀገር አትደግፉ ወይ ትታመሙ አታስታመሙ ምን እንደምታደርጉ አናውቅም። ጊፍት እየለቀማችሁ